የእመቤታችን የስሟ ትርጉም ማርያም ማለት የብዙዎች እመቤት ማለት ነው። ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ምእመናንን እየመራች ወደ መንግሥተ ሰማያት ታስገባለች። አንድም ፍጽምት ማለት ነው። በሥጋ በህሊና ንጽሕት ናትና ማርያም ማለት ልዕልት ማለት ነው። ከፍጡራን በላይ ናትና ማር በምድር ያም በሰማያት ናት። ማር በምድር በጣሙ ተወዳዳሪ የሌለው ምግብ ነው። ያም በሰማይ ቅዱሳን የሚመገቡት በብሔረ ሕያዋን እና በብሔረ ብፁዓን ለሚኖሩ ቅዱሳን ብቻ የሚሆን እጅግ በጣም የሚጣፍጥ ምግብ ነው። የእመቤታችን ርኅራኄዋና ፍቅሯ በምድርም በሰማይም ባሉ ሁሉ ጣፋጭ ነውና ማርያም ተብላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል 3 ቁጥር 12 ስለ ምድራዊ ነገር ስነግራችሁ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ እንዳለ፣ ዛሬም በስዕሏ ያላመኑ ሰዎች ስለ ሰማያዊ ነገር ቢነገራቸው ይቸገራቸዋል። እውነታው ግን ይህ ነው። ስለ ስም አጠራሯ የከበረ የእመቤታችን የቅድስት ድንግል ማርያም አማላጅነትና ተራዳይነት ከሁላችን ጋር ይሁን፣ አሜን።